የሞተ ውሻ የሚደበድብ ሰው የለም። ዱላ ይዞ የሚሄድ ሰው የሞተ ውሻ ካየ አይደበድብም። ሞቷላ ጥሎ ነው የሚያልፈው። የሚጮህ ውሻ፣ ህይወት ያለው ውሻ፣ ምናልባት ሊናከስ ይችላል የሚባል ውሻ ካለ ግን ሰው ዱላ ያሳርፍበታል። በእኛ ላይ ዱላ እያረፈ ያለው ሩህ አላቸው፣ ተስፋ አላቸው፣ ድንገት ሊናከሱ ይችላሉ፣ አሁን ቶሎ ካልቀጨናቸው ከሚል እሳቤ ነው። ዋናው ዓላማ ግን ማፍረስ ነው። በሁሉም ሞክረዋል። ተበድያለሁ፣ ችግር አለብኝ፣ እንደፈለኩ መንቀሳቀስ መስራት አልቻልኩም የሚሉ ሰዎች ወይም በዘር ስም ወይም በእምነት ስም እንዲመጡ ይደረጋል። ሁለቱም ዋጋ ያስከፍላሉ። ሁለቱም ኪሳራ አላቸው። የትኛው ሙከራ ግን ኢትዮጵያን ማፍረስ አይችልም። ኢትዮጵያውያን ሀገራቸውን ስለሚወዱና የመጨረሻው የቁርጥ ጉዳይ ከመጣ ህይወታቸውን ገብረውም ቢሆን እንደ አባቶቻቸው ሀገር ስለሚያስቀጥሉ ኢትዮጵያን የማፍረስ ፕሮጀክት አይሳካም። ከልማት አንጻር መንገድ በሶማሌ ክልል ተነስቷል። በጣም በስፋት ብዙ መንገድ ጀምረናል። አብዛኛው ጥሩ እየሄደ ነው። አቴንሽን የሚፈልጉ መንገዶች አሉ። በቅርቡ መተን ገምገመናል። ፕሬዝዳንት ሙስጠፌም በዝርዝር አቅርቧቸዋል። አስፈላጊውን ትኩረት ሰጥተን የኢትዮጵያ አቅም በፈቀደ መጠን ደረጃ በደረጃ የጀመርናቸውን ስራዎች እየጨረስን የህዝቦቻችን ጥያቄ እንመልሳለን። አንድ መስተካከል ያለበት ነገር ስብሰባ እዚህ ስንመጣ መንገድ ይዘን እንመለሳለን፣ ኤርፖርት ይዘን እንመለሳለን፣ ውሃ ይዘን እንመለሳለን ብላችሁ ካሰባችሁ ስህተት ነው።